ከቅርብ ጊዜ ጀምሮ በመሃል ከተማዋ አዲስ አበባ ላይ ለየት ያሉና አይተናቸው የማናቃቸው በኢትዮጵያ ምድር ላይም ብርቅዬና ቅንጡ የሆኑ እና ይሄን ካዲላክ ስካሌድ 22 የሆነውን በ49 ሚሊዮን ብር የተሸመተውን አንስቶ መርሴዲስ ሜይባክ GLA 350 የተሰኘውን በ60 ሚሊዮን ብር ይሄኛው መርሴዲስ ፕራበስ ጂዋገን ደግሞ በ120 ሚሊዮን ብር የሚያወጣው መኪኖችን በመሃል ከተማ ማየት እየተለመደ መጥቷል። የእነዚህና የከተማችን ቤተመንግስት የሚመሳሰሉ ቤቶችን የየትኛው ቱጃር ንብረቶች ናቸው? ከሀገራችንስ ባለስልጣናቶች በተጨማሪ በየትኛው ዘርፍ ያሉት ናቸው ተቆጣጣሩት የሚለውን በየዓመቱ ስለ ታዋቂ ሰዎች ሀብት ዝርዝር የሚያወጣው እንደ ፎርብስ እና ብሉምበርግ እንዲሁም ቢሊዮነርስ አፍሪካ የተባሉ ድርጅቶችን ባወጡት ሪፖርት መነሻ አድርገን ከመቶዎች የሀገራችን ባለጸጎች መሃል 5 ደረጃ ሰጥተናቸው የበዛ እውቅናና በሀገራችንም ሆነ በውጭ ዓለማት የበዛ ተጽዕኖ ፈጣሪ የሆኑትን ብቻ ለጊዜው መርጠን ይዘንላችሁ እነሆ ቀርበናል። በቀጣይም በሌሎች ዘርፍ ያሉትን ይዘን የምንቀርብ ሲሆን በእናንተ ፍቅርና ድጋፍ ስፖንሰር ሆኖ በተከታታይነት አዲስ ነገርና እናንተን ለማዝናናት ታች ላይ የሚለው እንደ ስሙ ምርጥ የሆነውን የኢትዮ ምርጥ ቻናላችንን አዲስ እንግዳ ከሆኑ ሰብስክራይብ እና ቪዲዮውን ከወዲሁ እንደምትወዱት ስለማንጠራጠር ላይኳን በደንብ ነካ ማድረግና ሼር በማድረግ ለወዳጆቻችሁ ያጋሩ። አምስተኛ ጥሩነሽ ዲባባ ቀነኒ። የአትሌቶች መፍለቂያ በሆነው አርሲ ውለታን ያደረገችው ጥሩነሽ ዲባባ ቀነኒ አሁን ላይ የ39 ዓመት ዕድሜ ሴት ወይዘሮ ስትሆን እንደ አቦ ሸማኔ ተወርዋሪ እግሮቿና ተምዘግዛጊ ቀጭን ሰውነቷን አየሩን ሰንጥቃ ስትወጣ ማሽን እንጂ ሰውኛ ናት ለማለት ብዙዎች እስኪቸገሩ ድረስ ዓለማችንን ስታስደንቅ እኛን ደግሞ በብዙ መድረክ አኩርታናለች። በ5000 እና በ10000 የመጀመሪያዋ የቤጂንግ ኦሎምፒክ የወርቅ ሜዳሊያ ያገኘች ሴት አትሌት በመሆን ስኬቷን የጀመረች ሲሆን ወርልድ ሻምፒዮንሺፕ፣ ወርልድ ማራቶን፣ ወርልድ ክሮስ ካንትሪ ሻምፒዮንሺፕ እንዲሁም ወርልድ ማራቶን እያለች 15 የወርቅ ሜዳሊያ ለሀገሯም ለራሷም ገቢ ማድረግ ትችላለች። የዲባባ ቤተሰብ ተብለው የሚጠሩት ማለትም አትሌት ጥሩነሽ ዲባባ፣ አትሌት ገንዘቤ ዲባባ፣ አትሌት እጅጋየሁ ዲባባና አትሌት አና ዲባባ የዓለማችን ውዱና ፈጣኑ ቤተሰብ የሚባል ስያሜ ዓለም ሰጥቷቸዋል። ሌላኛው አንቁ ደራርቱ ቱሉ አክስታቸው እንደሆነች ሳይዘነጋ ማለት ነው። ባሸነፈቻቸውም ሆነ የክብር ሜዳሊያ ባገኘችባቸው ውድድሮች ባፈሰቻቸው ሚሊዮን ዶላሮች ከትዳር አጋሯ ሌላኛው ጀግናው አትሌት ስለሺ ስህን ጋር ሆና አሁን ላይ አዲስ አበባ ላይ በተለያዩ አካባቢዎች ላይ ታላላቅ የሆኑ ሪል ስቴት ኢንቨስትመንት እያደረጉ ሲሆን እንዲሁም በአዲስ አበባ ባለ ባለ 4 ኮከብ ሆቴሎችና 350 ሚሊዮን ብር የፈሰሰበት በሱሉልታ የሚገኘው ሁሉን አቀፍ ማሰልጠኛ ተቋም ጨምሮ የተለያዩ ቢዝነሶች ባለቤትም ሲሆኑ ይህን BMW i8 የተባለውንና ውብና ፈጣን የሆነ አሁናዊ ዋጋው ከ100,000 እስከ 233,000 ዶላር በላይ እንደሆነ የሚነገርለትና አጠቃላይ የሀብቷም ድምር የተጣራ 6 ሚሊዮን ዶላር ወይንም በእኛ ሲሰላ ደግሞ ወደ 750 ሚሊዮን ብር የሚደርስ መዋለ ነው ያላት። አራተኛ አትሌት ኃይሌ ገብረስላሴ። My name is Haile Gebrselassie. I have won multiple world and Olympic titles and I have set many world records. በአርሲ አሰላ በትንሽ ገጠራማ ቀበሌ የተፈጠረውና አሁን ላይ ወደ 51ኛው ዕድሜ እየተንደረደረ ያለ ዓለማይታውና ተደንቃበት ያለፈችው በእግሮቹም ተአምር ሰሪው ብላ ያሞጋገሰችው ኃይሌ ገብረስላሴ በታሪክ ከታላላቅ ሯጮች አንዱ እንደመሆኑ ከብዙ ሽልማቶችና ከስፖንሰርሺፕ ከፍተኛ ገቢ ማግኘት የቻለ ሲሆን በበፊትም የሯጭነት ዘመኑ ካሳካቸው መሃል 2 የኦሎምፒክ ውድድሮችን ተሳትፎ በ10000 ሜትር ሩጫ 2 የኦሎምፒክ የወርቅ ሜዳሊያዎችንና 4 የዓለም ቻምፒዮናዎችን ማሸነፍ ሲችል በበርሊን ማራቶን 4 ጊዜ፣ በዱባይ ማራቶን እንዲሁ 3 ተከታታይ ድሎችን ሲጎናጸፍ በቤት ውስጥ 4 ጊዜና የዓለም የግማሽ ማራቶን ሻምፒዮን መሆን ሲችል የሀገር ውስጥ 61 ያህል ሪከርዶችንና የዓለም ደግሞ 27 ሪከርዶችን መስበር ሲችል እንዲሁ 27 ያህል የወርቅ ሜዳሊያዎችን ለራሱና ለሀገሩም ማበረከት ችሏል። ከነዚህም የስኬታማነት ዓመታት በኋላ አሁን ላይ ኢትዮጵያ ውስጥ ካሉ የተዋጣላቸውና አሉ ከተባሉ ነጋዴዎች መሃል ሲሆን በ2012ም ታዋቂው የኦሮምኛ ዘፋኝ ሃጫሉ ሁንዴሳ በሞተበት ወቅት በተፈጠረው ሁከት የኃይሌ ሆቴሎችና ሪዞርቶች የተቃጠሉበት ሲሆን ይሁንና ግን የኃይሌን ብርታት እንደ ኬንያዊ ጆሴፋት ማቹካ ቡጢ ይበልጡንም ተጨማሪ ጉልበትና ጥንካሬ ሰጠው እንጂ አልጣለውም። የበዙ ኩባንያዎችን መክፈትና ውብ የሆነውን ኃይሌ ሪዞርትን ጨምሮ የታዋቂው የሃዮንዳይ የመኪና አስመጭና አከፋፋይም ሲሆን አሁን ላይም መኪኖችን ከመገጣጠም አንስቶ የመጀመሪያው የኢትዮጵያ ኤሌክትሪክ መኪና መገጣጠሚያ የከፈተ ሲሆን የመጀመሪያዋ በኢትዮጵያ የተገጣጠመች የኤሌክትሪክ መኪና ለጠቅላይ ሚኒስትር ዶክተር አብይ በስጦታ መልክ እንደተበረከተለት የቅርብ ትውስታ ነው። በተጨማሪም 8 ያህል ሌክዠሪ ሆቴሎችን መገንባት ሲችል በቅርቡ የሚያስመረቀው የኃይሌ ግራንድ ሆቴል ጉድ ያስባለ ነበር። የኃይሌ ዘርፈ ብዙነት በዚያ ያበቃም። ኢንቨስት ከሚያደርግባቸው የማኑፋክቸሪንግ ጨርቃ ጨርቅ ፋብሪካ እንዲሁም ሲሚንቶ ፋብሪካ፣ የፀሐይ ኃይል ማመንጫ ኩባንያዎች፣
በባንኮች፣ በሪል ስቴት፣ በቢሮ ህንፃዎች፣ በገበያ ማዕከላትና በመኖሪያ አፓርትመንቶች እንዲሁም በግብርናው ዘርፍም ቡናና ሌሎች ሰብሎችንም በማምረት ወደ ውጪ ኤክስፖርት በማድረግ ላይ ያለ ባለጸጋና በስራ ቀልድ የማያውቅ ሰው ነው። ኃይሌ ገብረስላሴ የ3 ልጆች አባት ሲሆን እንደሚታማውም ኃይሌ አንድ ከዚህኛ ያለፈ መኖሪያ ቤት የሌለውና በወጪዎቹም ላይ ጠንቃቃ ሲሆን እንደ መኪና አምራችነቱ ያሉት የመኪኖች ብዛት በውል ባይታወቁም ይህን ማርቸዲስ ቤንዝ ሲ ክላስ እና ይህን የ2023 ሌክሰስ ኤልክስ ሲያሽከረክር በተደጋጋሚ የታየ ሲሆን አጠቃላይ ሀብቱም ወደ $10 ሚሊዮን እንደሚደርስ ይገመታል። ሶስተኛ ቴዎድሮስ ካሳሁን። ስለ ቴዲ አፍሮ ወይም ቴዎድሮስ ካሳሁን ከዚህ በፊት በሰራነው ቪዲዮ ስለ አጠቃላይ ስለ ቴዲ ህይወት ሰፋ ያለና በዝርዝር የሚዳስስ ፕሮግራም አዘጋጅተን ነበር። ስለሱም ማወቅ የሚሹ ከሆነ ዲስክሪፕሽኑ ላይ የሚያገኙትን ቪዲዮ ይጎብኙ። አሁን ግን ስለ ሀብቱ ምንጭ ትንሽ እንበለው። የቴዲ አፍሮ ሀብት ምንጭ የሚነሳው ከአንድ አቅጣጫ ብቻ እንዳልሆነ ይታወቃል። በጉጉት ከሚጠበቁት ሲንግሎችና አልበሞች ሽያጭ እንዲሁም መጨረሻ ላይ የለቀቀውና በሀገር ውስጥም ሆነ በውጭ ዓለማት ኢንተርናሽናል ቢልቦርዶችን የዓመቱ ምርጥና ስኬታማ አልበም ሽያጭ ያገኘ ዝርዝር ውስጥ የተካተተው ኢትዮጵያ የተሰኘው አልበም ሽያጭና በሱ ዙሪያ ያደረጋቸው ከሀገር ውስጥም ሆነ በውጭ ዓለማት እየተዘዋወረ በሺዎች የሚታደሟቸውን ኮንሰርቶች እያዘጋጀ በነዛም ረብጣ ዶላሮችን ወደ ካዝናው እያዘነበ ሲሆን በኢትዮጵያ ታሪክም እንደ ቴዲ አፍሮ ዘፈኖች የተቸበቸበና እየተሰማ አይታወቅም። ሌላኛው የገቢ ምንጩ ደግሞ ከ1 ሚሊዮን በላይ ሰብስክራይብ ባለቤት የሆነው ዩቲዩብ ቻናል ያለው ሲሆን በዛም ስፒከርጄ የሚባል ዌብሳይት የታዋቂ ሰዎችን ዩቲዩብ አካውንትና ገቢያቸውን በመቆጣጠር የሚታወቅ ሲሆን ይህም ድርጅት ባወጣው ሪፖርት በወር ከ21,000 እስከ $489,000 ድረስ ክፍያ እየተፈጸመለት እንደሆነ ሲያሳይ፣ ከዚህም በተጨማሪ አዲስ አበባ ውስጥም በዛ ያሉ የግል ቢዝነሶችና ፎቆች እንዳሉት አንዳንድ መረጃዎች ያሳያሉ። የእነዚህ መዋለ ንዋይ ስብስብ በኢትዮጵያ ካሉ ቱጃር ሰዎች መሃል ሲካተት $16.5 ሚሊዮን ወይንም በእኛ 2 ቢሊዮን ብር በላይ ማከማቸት ችሏል። ሁለተኛው ደ ዊኬንድ ወይም አቤል መኮንን። በመድረክ ስሙ በደ ዊኬንድ የምናውቀው አቤል ከኢትዮጵያ አባቱ መኮንን ተስፋይና ከእናቱም ሳምራዊት ኃይሉ በስደት ወደ ካናዳ ቶሮንቶ በሄዱበት ሰዓት እሱን የወለዱት ሲሆን ብዙም ሳይቆዩ የተለያዩ ቢሆንም አቤል መኮንን በእናቱና በአያት እጅ ያደገ፣ በአያት እጅ ማደጉም በኢትዮጵያዊ ባህልና ግብረገብ እንዲሁም በቤተክርስቲያን ውስጥ እንዲያድግ እንደረዳውና ኢትዮጵያዊ በመሆኑም ደስታና ኩራት እንደሚሰማው በቀረባቸው ኢንተርቪዎች ላይ በተደጋጋሚ ይገልጻል። አሁን ላይም የ35 ዓመት ወጣትና በዚህም እድሜዎቹ በአጠቃላይ በዓለም የናኘ ካናዳዊ ዘፋኝና የዘፈን ግጥም ጸሐፊ እንዲሁም ፕሮዲሰርና የትላልቅ ቢዝነስ ባለቤትም ሲሆን በዚህም የህይወት ጉዞዎቹ ለቁጥር የሚያዳግቱ አዋርዶችን ማሸነፍ ሲችል ለምሳሌ ግራሚ አዋርድን 4 ጊዜ፣ ጁኖ አዋርድን ደግሞ 22 ጊዜ፣ ቢልቦርድ ሚውዚክ አዋርድን 20 ጊዜ፣ አሜሪካን ሚውዚክ አዋርድን 6 ጊዜ፣ ቢት አዋርድን 2 ጊዜ፣ የኤምቲቪ ቪዲዮ ሚውዚክ አዋርድን ደግሞ 3 ጊዜ እንዲሁም ላቲን ግራሚ አዋርድና ጂኔስ ወርልድ ሪከርድን 5 ጊዜ ደጋግሞ መስበርና ማሸነፍ የቻለ ስኬታማ ኢትዮጵያዊ ሲሆን ብዙዎችም የአር&ቢ እንዲሁም የፖፕ እና የኤሌክትሮኒክ ሚውዚክ ንጉስ ነው ይሉታል። የፍቅር ህይወቱም እንደ ስኬቱ አልጋ ባልጋ ያልሆነለት ደ ዊኬንድ ታዋቂና ውብ ሞዴሎችን በተደጋጋሚ ዴት ያደረገ ቢሆንም ከነዛም ውስጥ ታዋቂው አሜሪካዊት ሞዴል ቤላ ሃዲድን እንዲሁም በብዙዎች ተወዳጁ አቀንቃኝ ሰሊና ጎሜዝን፣ ሌላኛዋ ሞዴል የሆነችዋን ሲሚ ካድራን፣ ሲቀጥልም የበዛ እድሜ ብልጫ ልዩነት ያላትን ተወዳጇ ፊልም አክትረስ የሆነችውን ከአንጀሊና ጆሊ ጋርም የነበረ ሲሆን አክትረስ ሞዴልና ሙዚቀኛ ከሆነችውም በፈረንጆቹም 2020 ላይ ደግሞ ሮዛሊያ ከምትባል ታዋቂ ሙዚቀኛና አክትረስ ጋር ባልተረጋጋ የፍቅር ህይወት ውስጥ እየኖረ ቢሆንም ብዙ የሚያስቀኑ ነገሮችም በዛም ልክ ያሉት ሲሆን ለምሳሌ ቤል ኤር በምትባል ከተማ ውስጥ ይሄን የመሰለ የተንጣለለ ቪላ በ$70 ሚሊዮን የሸመተውና በተጨማሪም በካሊፎርኒያ ሂድን ሂልስ በተባለ ቦታ ላይ $20 ሚሊዮን አፍስሶ ይሄን ለማየት የሚያሳሳ ቤት ባለቤት ሲሆን እንዲሁም በተለያዩ ቦታዎችም ውድ የሆኑ አፓርትመንቶች ሲኖሩት ቀብረርና አንፈላሰው ዳመና ላይ እንዳለ እንዲሰማው አድርገው የሚንሸራሸርባቸው እንደ መክለረን P1 መኪና፣ ይሄኛው ከ700,000 እስከ $800,000 ድረስ የሚያወጣውን ላምበርጊኒ አቫትዶር CFG፣ ሌላኛዋ ደግሞ ፖርሽ 911። ንግስናን ከምቾት ጋር ካስፈለገው ደግሞ ይሄን $200,000 የሚያወጣውን ቤንትሊ ሙልሰንን ይዞ ፍልስስ፣ ጉልበትን ከምቾት ጋር ካለ ደግሞ በማን ከልካይነት እቺን በእነሱ 22 የገዛትን መርሴዲስ AMG G63ን የሸመተ ሲሆን ከዛው ካምፓኒም አንድ ሊጨምር ብሎ ይሄን መርሴዲስ ቤንዝ EQC የገዛና መኪኖቹ ብቻ ምን ያህል ልቀቃ ኑሮ እንደሚኖር ማሳያዎች ናቸው።
አጠቃላይ ሀብቱም 300 ሚሊዮን ዶላሮችን ያከማቸ ሲሆን አቤል መኮንን ምንም እንኳ በቤተክርስቲያን አስተምሮት ያደገ ቢሆንም እንደ አብዛኞቹ የውጭ ሀገር ዘፋኞች ነፍሱንም ለዲያብሎስ የሸጠና ይህንንም በግልጽ የተናገረና በብዙ ስራዎቹ ያሳየ ሲሆን ይህም ህይወቱ እንደሰለቸውና መውጣት እንደሚፈልግ በተደጋጋሚ ገልጿል። በተጨማሪም አሁን ካለበት ከዘ ዊኬንድ ባህሪ ወደ አቤል ተስፋዬ ስብዕና መመለስና በቅርቡ የሚለቀው አልበም የመጨረሻው እንደሆነም ተናግሯል። አንደኛ መሐመድ ሁሴን አሊ አላሙዲን። መሐመድ ሁሴን አላሙዲን ወይንም በብዙዎች በምናውቃቸው ሼህ አላሙዲን ምንም እንኳ ከሳውዲ አባታቸው ሀጂ ሁሴን አሊ አላሙዲን የበለጠ ከአረቧ ሳውዲ ዘር የሚመዘዝ የዘር ግንድ ቢኖራቸውም በእናታቸው ወይዘሮ ራቂያ መሐመድ ያሲን የሚያገኙትን ኢትዮጵያዊነታቸውን እንደሚያስበልጡና እንደሚኮሩበት ብዙ ጊዜ ይናገራሉ። የሜድሮክ ሼርሆልደር ድርሻ ባለቤት ከሆነችው ሳውዲያዊቷ ሶፊያ ሳላ ጋር በትዳር 8 ልጆችን ያፈሩ ሲሆን ከሀገራቸውም አልፈው የዓለም አቀፍ ቱጃር ዝርዝር ውስጥ የፎርብስ መጽሔት ይዞት በወጣው መረጃ ከዓለም ካሉት አጠቃላይ ቢሊዮነሮች መሃል 82ኛ ቢሊዮነር ሲያደርገው ከአፍሪካም ከአሊኮ ዳንጎቴ ቀጥሎ ሁለተኛው ሀብታም የንግድ ሰው እንደሆነ ሲዘግብ በኢትዮጵያ ደግሞ ማንም ላይደርስበት በአንደኝነት ደረጃ ላይ ያስቀምጦታል። ንብረትነቱ የእሳቸው የሆነ በአፍሪካ፣ በአውሮፓ፣ በመካከለኛው ምስራቅና በአሜሪካ በተለያዩ ክፍሎች የሚገኝና ረጅም የሆነ ሰንሰለት መዘርጋት የቻለው ሚድሮክ ኢንቨስትመንት ግሩፕ ባለቤት ሲሆኑ ይህም ካምፓኒ በስሩ ከሚያከናውናቸው ስራዎች መሃልም የዓለማችን የጀርባ አጥንት የሆነውን የማዕድንና የነዳጅ ዘይት ማውጣትና ማከፋፈል እንዲሁም የኮንስትራክሽንና የሪል ስቴቶች ዘርፍ ላይ መሰማራትና የግብርናና የአግሮ ፕሮሰሲንግ የምግብ ዘይትና የታሸጉ ምግቦችን ማምረት እንዲሁም ወደ አብዛኛው የዓለማችን ክፍሎችም ማሰራጨትን ጨምሮ በብዙ በበለጸጉ ሀገራት ላይ ቅንጡና ውድ የሆኑ ሪዞርቶችን፣ ቤተመንግስት መሳይ ሆቴሎችንና መዝናኛ ቦታዎችን የገነቡ ሲሆን ከዛም በተጨማሪ በሕክምናውም፣ በትምህርቱም፣ በትራንስፖርቱም፣ በቴክኖሎጂውም ብቻ ምን አለፋችሁ ሜድሮክ የሌለበት የቢዝነስ ዘርፍ መፈለግ የማይታሰብ ሲሆን በኢትዮጵያም ከ1.2 ቢሊዮን በላይ ኢንቨስትመንቶች ያሉትና የሀገራችንም የኢኮኖሚ ቁልፍ ሰው እንደሆነ ይታወቃል። በአሁን ሰዓትም በሳውዲ ያሉ ሲሆን ከ12 በላይ በሀገርና ከሀገር ውጭ ብዙ ሚሊዮኖችን የፈሰሱባቸው ቅንጡ ቤቶች ሲኖራቸው በቅርቡም በስካይላይት ሆቴል የነበረው የወንድሙ ልጅ ለሆነውና ብዙ ሚሊዮኖች ወጪ የተደረጉበት ሰርግ መታጀቢያ ብሎ ይህን ኢትዮጵያ በዘመኑ አይተው የማታውቀውን $770,000 መግዣ ዋጋው የሆነውን ሮልስ ሮይስ ስፔክተር የተሰኘውን መኪና ጨምሮ ብዛታቸው በውል የማይታወቁ ውድና ቄንጠኛ መኪኖች ባለቤት ሲሆኑ በአሁኑ ሰዓትም ብዙ ሪፖርቶች እንደሚያሳዩት ከሆነ ከ10.9 ቢሊዮን ዶላር በላይ የተጣራ ሀብትና መዋለ ነዋይ እንዳላቸው ተረጋግጧል።